ሰቆጣ ቃል ኪዳን መርሃ ግብር በተደረገላቸው ድጋፍ በኑሯቸው ላይ ለውጥ መታየቱን በሰሜን ጎንደር ዞን ደባርቅ ወረዳ የሚገኙ እናቶች ተናገሩ። የሰቆጣ ቃል ኪዳን መርሃ ግብር ምርትና ምርታማነትን በማሻሻል ህብረተሰቡ ጤናማ አመጋገብ እንዲኖረው በግብርናው ዘርፍ ምርትና ምርታማነትን ከማሳደግ ባሻገር የአመጋገብ ስርዓቱ የተስተካከለ እንዲሁም ጤናማ አምራች ማህበረሰብ ለመፍጠር በትኩረት እየተሰራ ነው። በሰሜን ጎንደር ዞን ደባርቅ ወረዳ ሚሊገብሳ ቀበሌ በሰቆጣ ቃል ኪዳን የድጋፍ መርሃ ግብር ስርዓተ ምግብን ያረጋግጡ 60 አጥቢና ነፍሰ ጡር ሞዴል እናቶች ተመርቀዋል። በመርሃ ግብሩ ባገኙት ድጋፍ በመስራታቸው በምግብ ራሳቸውንና ቤተሰባቸውን ከመቻል ባለፈ ለገበያ በማቅረብ የገቢ ምንጫቸውን እያሳደጉ መሆኑን የልማቱ ተጠቃሚዎች ተናግረዋል። ሰቆጣ ቃል ኪዳን ፕሮጀክት ከመጣ ጀምሮ ለውጥ አግኝቻለሁ። እኔ ተለውጬበታለሁ ማለት ነው። እንዴት ማለት እስካሁን እኔ ብር አላውቅም፣ ብር ይዤ አላውቅም። አሁን ግን ፍራፍሬን እኔ ራሴ እሸጣለሁ፣ እበላለሁ፣ ልጆችን በሰዓት መግባለሁ። ነፍሰ ጡሮች እና አጥቢዎች በዚህ ፕሮጀክት በሰቆጣ ፕሮጀክት በተፋሰስ በመጣ ለውጥ እያገኙ ህፃኖቻችን እንኳን እነሱ እኔ እንደራሴ መርሃ ግብሩ የመቀጨጭና የመቀንጨር ምጣኔን ለማጥፋት እየተሰራ ነው ብለዋል። አጠቃላይ ቀበሌ ሞዴል ለማድረግ ነው እየሰራ ነው ያለው ማለት ቀበሌ ሞዴል ካደረግነው አንድ ወረዳ ደግሞ ሞዴል አድርገን ቀጥለን የምግብና የስርዓተ ምግብ ችግር እንግዲህ ቀርኖ የደረስነበት በ2022 ዜሮ ለማድረግ ማለት ስታንቲንግ እንግዲህ እንዲሁ በቀላሉ ስናወራው በአገር ደረጃ የሚያደርሰው ኢኮኖሚክ ሳራ በጣም ከፍተኛ ነው ማለት መቀንጨር ላይ በጣም ከፍተኛ ሁኔታ እየተሰራ ነው ያለው። የሰሜን ጎንደር ዞን ግብርና መምሪያ የስርዓተ ምግብ ባለሙያ አቶ ጌጤነህ ደርሶ ማህበረሰቡ ከስርዓተ ምግብ አጠቃቀም አኳያ ያለው ግንዛቤ እየተሻሻለ መምጣቱን ተናግረዋል። ተግባሩን ወደ ሌሎች ቀበሌዎችና አካባቢዎች ለማስፋት ይሰራል ብለዋል። እናቶች አመጋገባቸውን የማሻሻል አመራረታቸውን የተቀናጀ የግብርና ተግባር በጓሯቸው ተግባራዊ አድርገዋል። ስለዚህ ይህን ተግባር ወደ ሌሎቹ መንደሮች ወደ ሌሎቹ ቀበሌዎች ልምድ እንዲስፋፋ እንፈልጋለን። ተግባሩ አስፍተው እንዲተገብሩት እንፈልጋለን። ከዚህ በፊት የስርዓተ ምግብ መርሃ ግብሩ በጤና ተቋማት ብቻ ይከናወን እንደነበር የገለጹት የወረዳ አርሶ አደሩ ምግቦች አሉት። ነገር ግን አሰባጥሮ የመመገብ ችግር ላይ ነው ያለው። በሙያም በሙያተኛም ምክር ሀሳብ እየተሰጣቸውና ተግባራዊ እያደረጉ ያለበት ሁኔታ ነው ያለው። አሁን እነዚህ 60 እማወራዎች 60 አጥቢና ነፍሰ ጡር እናቶች እንዲሁም ሌሎች እናቶችን ጨምሮ ዛሬ ያስመረቅናቸው በዚህ ቀበሌ ላይ አሁንም እንቀጥላለን። የዜጎችን የስርዓተ ምግብ አጠቃቀም ለማሻሻል በሰቆጣ ቃል ኪዳንና በባለሙያዎች የሚደረገው ድጋፍና ክትትል ተጠናክሮ ይቀጥላል ተብሏል።